ኮሪደር ልማት ከተማውን እየለወጠ ነው። እኛ አካባቢ መቼ ነው የሚደርሰው? ወደ ልማቱ ሳይሆን ህዝቡ መምጣት ያለበት ልማቱ ወደ ህዝብ እየተጠጋ መሄድ አለበት የሚለው ከህዝብ ጥያቄ አንጻር ትክክለኛ ጥያቄ ነው። ከተማውን እያደሰ ነው፣ እየለወጠ ነው። በርካታ መሰረተ ልማቶች እያሳለጠ ነው ከአገልግሎት አንጻርም። ከዛ አንጻር ጥያቄው ትክክል ነው። ነገር ግን ትንሽ እንዴት ነው የሚሰራው የሚለውን ለማንሳት ወዳለው የመጀመሪያው ዋናው ቃል የገባነው ነው ለህዝባችን በለውጡ ማግስት አዲስ አበባን እንደ ስሟ ውብ አዲስ አበባ እናደርጋታለን የሚለው ማስፈጸሚያ ስትራቴጂያችን ነው። ያንን ቃላችንን በተግባር እየተገበርን ያለንበት ልማት ነው። የኮሪደር ልማት በዚህ ደረጃ አቅዶ መስራት ይሄንን ቃል መፈጸም እንደሆነ ሊሰመርበት ይገባል። ከዛ በተጨማሪ ግን ከከተማችን ይዘት ይሄንን ለማለት አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን ለማለት መነሻ የሆኑትን የከተማችን ይዘት ከመሰረተ ልማት አንጻር ማንሳቱ አስፈላጊ ነው። ከከተማ ጽንሰ ሐሳብ ከከተሜነት ጽንሰ ሐሳብ መለኪያ አንጻር አንዲት ከተማ በትክክል የከተሜነትን መስፈርት አሟልታለች ተብላ እውቅና የሚሰጣት በአብዛኛው መሰረተ ልማትን መሰረት ያደረገ ነው። በተለይም የፍሳሽ አወጋገድ ስርዓት፣ የመንገድ መሰረተ ልማት፣ የመብራት፣ የቴሌኮም ከሱ ጋር የሚያዙ የትራንስፖርት አገልግሎቶች በትልቅ መስፈርት ይጠቀሳሉ። ቀጥሎ ደግሞ የአረንጓዴ ሽፋን የከተማ ውበትና ንጽህና ነው። ከተማ በብዙ መንገድ ሲለካ ውብ፣ ጽዱ፣ አረንጓዴ የሚሉ ቃላትን ደጋግመን እንሰማለን። ከተማችን ከዚህ አንጻር ያለችበት ይዘት ጥናቱ በተደረገበት ወቅት እንዳወቅነው እንደምናስበው አይደለም። የመንገድ መሰረተ ልማትን ከወሰድን ከ20 እጅ በታች ሽፋን ያለው ሆኖ ነው የተገኘው። የአረንጓዴ መሰረተ ልማትን ካየን በከተማችን ላይ ያለው ሽፋን ከ2.8 የበለጠ አልነበረም። ዓለም ላይ ከተሞች የሚለኩበት የአረንጓዴ ልማት ሽፋን ግን 30 እጅ እንዲሆን ይጠበቃል። ስታንዳርድ ሞልቷል ማለት። ስለዚህ ከተማችንን ለነዋሪዎች ምቹ ማድረግ፣ ክፍት ማህበረሰቡ የሚጠቀምባቸው፣ በጋራ የሚገለገልባቸው፣ የሚዝናናባቸው ከተማ መተንፈስ አለበት። የፓርክ የመሳሰሉት የአረንጓዴ ስፍራዎች፣ የልጆች መጫወቻ፣ ወጣቶች የሚገናኙበት፣ አካላቸውን አእምሯቸውን የሚያበለጽጉበት የስፖርት ማዘውተሪያ ስፍራዎች ስጋችን ብቻ ሳይሆን አእምሯችን ጭምር መመገብ ስላለበት የተለያዩ መናፈሻ ስፍራዎችን በከተሞች እንደ ትልቅ መስፈርት ተደርገው መሰራት እንዳለባቸው፣ ለዜጎች መቅረብ እንዳለባቸው የዓለም አቀፍ ሕግ ያስቀምጣል። ከዚህ አንጻር ከተማችንን ተወዳዳሪ ማድረግ ማለት በዓለም ደረጃ ከከተሞች ጋር ብቻ መወዳደር ሳይሆን በዛ ውስጥ ተጠቃሚ የምናደርገው ነዋሪዎቻችንን፣ ዜጎቻችንን እንደሆነ ታሳቢ ተደርጎ ነው እየተሰራ ያለው። የስታንዳርድ ጉዳይ የመጸዳጃ ቤቶች፣ የህዝብ መገልገያ ስፍራዎችን ስናይ ከተማችን ላይ አሁን ትልቅ ለውጥ እየመጣ ነው። የአረንጓዴ ሽፋንን ብቻ ከወሰድን ከ2.8ቱ አሁን ከ20 እጅ ልቋል። የዘንድሮ አልወጣም። በእርግጠኝነት የዘንድሮ ውጤት ሲመጣ ከ20 እጅ በላይ ውጤት ይመጣል ብለን እንጠብቃለን። በአጭር ጊዜ 30 እጁን ሽፋን ለመሸፈን ነው እየሄድን ያለ ነው። ይሄ ለዜጎች ጤና ነው። ይሄ ለዜጎች ለአእምሮም ለአካልም እጅግ በጣም አስፈላጊ ነው። ይሄ አደጋን ለመከላከል ቅድም ስታነሱ የነበራችሁት የጎርፍ አደጋ ተመሳሳይና ተያያዥ ችግሮችን ለመከላከል በጣም መሰረታዊ የሆነ መሰረተ ልማት ነው። የመንገድ ሽፋናችን አሁን ሰፍቷል። ቅድም የመንገዶች ባለስልጣን ኃላፊው ሲያነሱት እንደነበረው በከፍተኛ በአንድ አመት ውስጥ ከ700 ኪሎ ሜትር በላይ መንገድ መጠገን ማለት ያልተለመደ ስራ ነው። በኮሪደር ልማት የሰራነው ስራ ይሄንን
ከፍ ያለ ቁጥር እንዲመጣ አድርጎታል ማለት ነው። የጠገናቸው ያደስናቸው ያሰፋናቸው መንገድ ለሰው ብቻ ደግሞ እንዳይሆን መንገድ ለእግረኛ ከ80 እጅ ያላነሰ የከተማችን ነዋሪ በእግሩ የሚንቀሳቀስበት ከተማ ውስጥ መንገዶችን ለመኪና ብቻ ወይም ለተሽከርካሪ ብቻ ልናዘጋጅ አንችልም። መንገዶቻችን ለሰውም ጭምር መሆን አለበት። በደሃውና በሀብታሙ መካከል የተቀራረበ ፍትሃዊ የሆነ አጠቃቀም ሊኖር ይገባዋል ነው። ህፃናት በርቀው የሚያድጉባት ከተማ በአእምሯቸው የሚገነቡበት በአካላቸው የሚገነቡበት ይሆን ዘንድ በከፍተኛ ሁኔታ የህፃናት መጫወቻ ማቆያ ቦታዎች ትልቅ አብዮት ነው እያካሄድን ያለነው። ልብ ብላችሁ ከሆነ ከተማው ላይ ማህበረሰቡም ይህንን ይመስለኛል ያነሳው። ጥቅል አይሆንም እየተጠቀመበት ስላለ። በሌላ በኩል የኮሪደር ልማት ሰፊ የስራ እድል ነው የፈጠረው። በኮሪደር 1 እና በኮሪደር 2 በመቶ ሺዎች የሚሆኑ ዜጎች የስራ እድል እያገኙ ነው። ኮሪደሩ ጋር የሚሰሩት ነዋሪዎች ብቻ አይደሉም ይህንን የሚያገኙት ከተማችን ላይ ከዛም አልፎ ከሀገራችን ከተለያየ ክፍሎች መጥተው የሚሳተፉ ስራ የሚሰሩ ዜጎች ጭምር የስራ እድል ያገኙበት ገቢ ያገኙበት ትልቅ የገበያ ትስስር የተፈጠረበት ነው። ከተማችንን ንጹህ የማድረግ ጽዱ የማድረግ የጤና ጉዳይ ነው። ውበት ብቻ አይደለም። ብዙዎች ከተማን ማስዋብ የቅንጦት አድርገው ይመለከቱታል። ይሄ የግንዛቤ ችግር ነው። ከተማ ማስዋብ እጅግ በጣም በተጠጋጋ ሁኔታ ነዋሪዎች ዜጎች አብረው በሚኖሩበት አካባቢ ላይ ውብ ንጹህ የመኖሪያ አካባቢ የመኖሪያ ቤት ማቅረብ የግድ ነው። አንደኛ ጤና ነው። ሁለተኛ ለአእምሮ እድገትም ጭምር ለሰላማዊ የሆኑ ግንኙነቶችም እጅግ በጣም አስፈላጊ ነው። ማህበራዊ ትስስርን ጭምር የሚያጠናክሩ ስለሆኑ እነኚህን መሰረተ ልማቶች ህዝባችን ጋር ስናደርስ ትልቅ ገቢን ይጨምራል። የመነገጃ ስፍራዎች እየታደሱ የበለጠ ሳቢ የሆኑ ተመልሰው ለነዋሪው እንዲደርሱ ነው የተደረገ ያለው። በኮሪደር 2 ብቻ የካዛንቺስን ብቻ ባነሳላችሁ ካዛንቺስ አካባቢ ለተነሱ ነዋሪዎች ወደ 1444 መነገጃ መስሪያ ማምረቻ ሼዶች ማቅረብ ችለናል። በመንግስት የገነባነውና በግል በያዙት ቦታ ላይ በፍጥነት ገንብተው ንግድ መቀዛቀዝ እንዳይፈጠር ያደረጉ ግለሰቦች የሰሩትን ጨምሮ 400 ያክል ሱቆች ተጠናቀው አሁን ወደ ስራ እየገቡ ነው። ትላንትና ከሚነግዱበት ሁኔታ ጋር አይገናኝም። ገበያቸው መዛኑ ያክል ነው የሚጨምረው። ሳቢ ነው የሚሆነው። በርካታ ወደ ትንንሽ ሱቆች ጎራ ብሎ የማይገዛው ዜጋ ጭምር የማይሸምተው ዜጋ ጭምር አሁን ይስበዋል። ወደዛ ነው የሚሄደው። ቱሪዝምን ይስባል። የሀገር ገቢ ያድጋል። የቱሪዝም ዘርፉን ያሳድጋል። በአጠቃላይ ኮሪደር ልማት ላይ ህዝባችን የጠየቀውና ያነሳው ጥያቄ ተገቢነት ያለው ነው። ነገር ግን ደግሞ ይህንን ጥያቄ መመለስ የምንችለው በቅደም ተከተል ነው። በአንድ ጊዜ ይህንን የቆየ እጅና የተጫጫ ነው የከተማችንን አካባቢ በራሳቸው ጊዜ እየፈረሱ ያሉ እነኚህ ጭቃ ቤቶችን እንዲሁም ስታንዳርዳቸውን ያልጠበቁ የከተማውን ስትራክቸራል ፕላን ጠብቀው ያልተገነቡ ከተማዋን ለጎርፍና ለተያያዥ አደጋ እየዳረጉ ያሉ አካባቢዎችን ሁሉ በአንዴ ብናድስና ብናስተካክል ደስታውን አንችለው። ነገር ግን ጊዜም ሀብትም ይወሰነናልና ቅደም ተከተል አስይዘነዋል።